እንኳን ወደ አትላስ ሚዲያ በሰላም መጣችሁ። ቻናላችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ተከታተሉን። ቻናላችን እንግዲህ ምን ስራ እንደሚሰራ እነግራችኋለሁ። ቻናላችን እንደምታውቁት የተከፈተ ከዛሬ ዓመት በፊት ነው። በተለያየ ችግር ምክንያት እስካሁን አንድም ቪዲዮ አልለቀቅንም። እነዚህ ጠቃሚ ምንድናቸው? ያው እኔ ወራሴ የተጠቀምኩባቸውን ነገሮች ነው ማሳያችሁ። ስለ አርቲፊሻል ኢንተለጀንስ ያወቅኩትን ሙሉ በሙሉ እነግራችኋለሁ። ኤአይ ምንድን ነው? ኤአይን እንዴት መጠቀም እንችላለን የሚሉትን ነገሮች በስፋት የምናይ ይሆናል። ዩቲዩብ አውቶሜሽን ምንድን ነው? ዩቲዩብ አውቶሜሽን ማለት ምን ማለት ነው? ዩቲዩብ አውቶሜሽንን ተጠቅመን እንዴት ብር ማግኘት እንደምንችል እናያለን። ዩቲዩብ አውቶሜሽን ለመጠቀም ምን ነገር ያስፈልገናል የሚሉትን ነገሮች በስፋት እናያለን። በተጨማሪም እንግዲህ እኔው ራሴ ያወቅኩትን፣ የተማርኩትን፣ የሰለጠንኩበትን የቪዲዮ ኤዲቲንግ ትምህርት ደግሞ እነግራችኋለሁ። መሰረታዊ የቪዲዮ ኤዲቲንግ የሚባሉት ነገሮች ምን ምን እንደሆኑ፣ ቴክስት አኒሜሽን፣ ኤፌክት በስፋት እናያለን። እኛው እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንድትከታተሉን ጋብዛችኋለሁ ማለት ነው። እስከዚያው ሰላም ቆዩልኝ። አመሰግናለሁ።